ውድ ተማሪዎች እንደምን አላችሁ? ዛሬ ባለፈው አቆምነው ቪዲዮ እንቀጥላለን። ከዘጠነኛ እና ከዘጠነኛ እስከ 12 ክፍል ድረስ የወጡ የኢንትራንስ ጥያቄዎች ምን ይመስላሉ? እነዚህ ጥያቄዎች ዘንድሮም ሊወጡ የሚችሉ እንዲሁም ለእናንተ ከሚወጡ ጥያቄዎች ጋር የሚገናኙ እና ለእናንተ አሪፍ እውቀትን የሚያስጨብጡ ጥያቄዎችን እየሰራን እንገኛለን። የኤግዛም ኮሌክሽን ነው፣ የጂኦግራፊ ነው። ሶ ዛሬ በሁለተኛው ክፍል ተገናኝተናል። ዛሬ በሁለተኛው ክፍል አይ ቲንክ ኩዌሽን ነምበር 25 ደርሰን ነበር መሰለኝ። ሶ ከሱ ጀምሮ ያለውን ከ26 ሶሪ 30 ላይ ነበር ያቆመው አይደለ? ሶ ከ31 ጀምሮ ያሉትን ጥያቄዎች መስራት እንጀምራለን ማለት ነው። በቅድሚያ ለማሳሰብ የምወደው ነገር ይህ ቪዲዮ እንግዲህ አልፋቶሪያል ኮንዲክቶር ጋር በጋራ በመሆን ለእናንተ ያዘጋጁት ቪዲዮ ነው። ሶ ሁለቱንም ማገዝ ከፈለጋችሁ ቻናሎቻችሁን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ማቴሪያሎችን ከፈለጋችሁ ደግሞ ወደ ቴሌግራም ቻናላችን አት ወንዴ ቲቶሪያል ብላችሁ ሰርች ብታደርጉ እንዲሁም ደግሞ አት ወንዴ 16 21 17 ብላችሁ ሰርች ብታደርጉ ግሩፖቹና ቴሌግራም ቻናሉን ማግኘት ትችላላችሁ። ለሁላችሁ መልካም እድል። ወደ ጥያቄዎቹ አልፋለሁ። አንደኛ ጥያቄዎች አሁን ዘ ፎሎዊንግ ኢዝ አን ኢንተርናሽናል ኦርጋናይዜሽን ኢን ዊች ኢትዮጵያ ኢዝ ኤ ሜምበር ፕሮሞትስ ኮኦፕሬሽን አሞንግ ሜምበር ስቴትስ ኢን ዘ ፊልድስ ኦፍ ይለናል ፋይናንስ ኤንድ ሌጋል አፌርስ ይለናል። ከሚከተሉት የዓለም አቀፍ ድርጅቶች ውስጥ ኢትዮጵያ አባል የሆነችበት ወይም ደግሞ ኢትዮጵያ በአባልነት የምትካተትበት በተጨማሪ ደግሞ ይህ ድርጅት በዓለም ሀገራት መካከል ፊልድ ኦፍ ፋይናንስ ወይም ደግሞ ከፋይናንስ ጋር የተነካኩ ነገሮች ወይም ደግሞ ከገንዘብ ጋር የተገናኙ ነገሮችን ለሁሉም ሀገራት ምንም ያደርግ ኮኦፕሬሽን በሀገራች መካከል በዚህ በገንዘብ ትስስር ዙሪያ ወይም በፋይናንስ ዙሪያ ትስስር እንዲኖር ኮኦፕሬሽን እንዲኖር ህብረት እንዲሁም ደግሞ አብሮ መስራት እንዲኖር የሚያበረታታ እንዲሁም ደግሞ የተለያዩ ህጋዊ ጉዳዮችን የሚቆጣጠር ድርጅት የትኛው ነው ይለናል። አይኤምኤፍ፣ እሺ ኢንተርናሽናል ሞኔታሪ ፈንድ የምንለው ነው። ኮሜሳ ይሄ ኢንተርናሽናል ኦርጋናይዜሽን አይደለም፣ አህጉራዊ ነው፣ ሪጂናል ነው። እሺ ሲ ወርልድ ባንክ ይለናል። እሺ ዲ ደግሞ ዩኤንዲፒ ይለናል። ሶ ዋት ኢዝ አንሰር ዋት ሲ ይሆናል ማለት ነው። ወርልድ ባንክ እንግዲህ የራሱ የሆኑ ሌጋል አፌሮች ያሉት የዓለም ሀገራትን እንደ ሜምበር የያዘና በተለያዩ ሀገራት መካከል የገንዘብ ትስስር እንዲኖር እንዲሁም ደግሞ ሀገራቶች በማንኛውም ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ እድገታቸው ላይ በሚያሳዩት ዲቨሎፕመንት ላይ በገንዘብ እንዲሁም በተለያዩ መልኩ በብድር በተለያየ መልኩ ፋይናንስ እያደረገ ኢንቨስት እያደረገ እንዲሁም ሰፖርት እያደረገ እያበደረ ኢኮኖሚያቸውን እንዲገነቡ የሚያደርግ ድርጅት ነው። በነገራችን እነዚህ አይኤምኤፍ፣ ወርልድ ባንክ፣ ወርልድ ትሬድ ኦርጋናይዜሽን የምንላቸው ድርጅቶች ኢንትራንስ ላይ አልፎ አልፎ ሳይሆን አንዳንድ ዓመታት ላይ ይመጣሉ። አምና ላይ መጥቷል አንዱ፣ ከቻ አምና ላይ እንደዚሁ መጥቶ ነበረ። ሶ ያዟቸው እነማን ምን ማለት እንደሆነ ወርልድ ባንክ፣ ኢንተርናሽናል ሞኔታሪ ፈንድ ወይም አይኤምኤፍ፣ ወርልድ ትሬድ ኦርጋናይዜሽን ወይም ደግሞ ደብሊውቲኦ የምንለው ማለት ነው። እነዚህን ድርጅቶች ለይታቸው ያዟቸው። እሺ ከጂኦግራፊ ጋር የሚገናኙ ናቸው። እሺ ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ዘ ኮንሲኩዌንስ ኦፍ ኤችአይቪ ኤድስ። ስለ ኤችአይቪ ኤድስ ኮንሲኩዌንስ ትክክል የሆነው የትኛው ነው? ወይም ደግሞ ኤችአይቪ ኤድስ በሰው ልጅ ኑሮ ላይ የሚያደርሳቸው የተለያዩ ውጤቶች ወይም ተጽዕኖች አሉ አይደለ? ሶ ከነዚህ ውስጥ አንዱ የሆነ የትኛው ነው ይለናል። ኤ ሎወር ሄልዝ ኬር ኤክስፐንስስ ይለናል። ወይም ደግሞ ለነዚህ ለጤና ጥበቃ የምናወጣቸውን ወጪዎች ይቀንስልናል ይለናል። ኖ እንዲጨምር ነው የሚያደርገው። ቢ ኢንክሪዝ ኢን ዘ ግሮዝ ሬትስ ኦፍ ፖፑሌሽን የህዝቡ ቁጥር እንዲጨምር ያደርጋል። አያደርግም። ሲ ዲክላይን ኢን ላይፍ ኤክስፔክታንሲ ይለናል። ወይም ደግሞ የህይወት የኑሮ ጣራ የምንለው ወይም ደግሞ የሰው ልጅ በአማካይ ሊኖርበት የሚችለው የእድሜ ጣራ አለ አይደለ? ሶ እሱ እንዲቀንስ ያደርጋል ይለናል። አዎ። ዲ ሃይ ሬትስ ኦፍ ግሮዝ ኢን ሌበር ፕሮዳክቲቪቲ የሰራተኛው ኃይል ቁጥር እንዲጨምር ያደርጋል ይለናል። አያደርግም። ሶ ዛንሰር ይስዋት ሲ። እሺ 33 ጥቂት ዘ አፋር ሪጅን ኢዝ ፋውንድ ኢን ይለናል። በኢትዮጵያ ውስጥ የሚገኘው የአፋር ክልል በየትኛው ክፍል ውስጥ ይገኛል ይለናል። ወይም የት አካባቢ ላይ ይገኛል? ኤ ዘ ሳውዝ ኢስተርን ሃይላንድስ ኦፍ ኢትዮጵያ ይለናል። ወይም በደቡብ ምስራቅ የኢትዮጵያ ከፍተኛማ ቦታዎች ላይ ነው ይለናል። አይደለም። ሲጀመር አፋር ምንድን ነው? ሎወር ኤሪያ ነው አይደል? ወይም በረሃማ ክፍል ነው፣ ዝቅተኛማ ቦታ ነው። ሶ ሳውዝ ኢስተርን ሃይላንድ ውስጥ ሊካተት አይችልም። ሳውዝ ኢስተርን ሎላንድስ ይለናል። ደቡብ ምስራቅ ዝቅተኛማ ቦታዎች ይለናል። አሁን ቢ የምትሉ ተማሪዎች ልትኖሩ ትችላላችሁ፣ ግን አይሆንም። ምክንያቱም አፋር ደቡብ ምስራቅ ኢትዮጵያ ላይ አይደለም ያለው፣ ሰሜን ምስራቅ ኢትዮጵያ ላይ ነው ያለው። ልክ ነው፣ ሎላንድ ኤሪያ ሎላንድ ነው፣ ግን ሰሜን ምስራቅ ነው እንጂ ደቡብ ምስራቅ አይደለም። ሲ ዘ ሪፍት ቫሊ ሪጅንስ ኦፍ ኢትዮጵያ። አዎ የኢትዮጵያ ስምጥ ሸለቆማ ቦታዎች አካባቢ የሚገኝ ቦታ ነው። አዎ ዘ ኖርዝ ዌስተርን ሃይላንድስ ኦፍ ኢትዮጵያ ወይም የሰሜን ምዕራብ የኢትዮጵያ ከፍተኛማ ቦታዎች ይለናል። አይደለም። የአፋር ክልል እንግዲህ በዚህ በኢትዮጵያ የስምጥ ሸለቆ መልክዓ ምድራዊ አቀማመጦች ውስጥ የሚገኝ ቦታ ነው። የኢትዮጵያ የስምጥ ሸለቆ ቦታዎችን ስናነሳ እንግዲህ ከዛ ከኤርትራ አልፎ በጅቡቲ በኩል ከገባ በኋላ ወይም በዚህ ከአፋር ትሪያንግል አንስቶ
እስከ ደቡብ ምዕራብ ኢትዮጵያ እነዚህ ጫሞ ምናምን ሐይቆችን አልፎ ደቡብ ኢትዮጵያን ቆርጦ የሚወጣበት ክፍል ድረስ ያለው ፓርት ነው የኢትዮጵያ ስምጥ ሸለቆ ቦታዎች የምንለው። ከነዚህም ውስጥ 3 ክፍሎች አሉት። የመጀመሪያው አፋር ሪጅን ወይም አፋር ትሪያንግል የምንለው ነው፣ ወይም የአፋር ክልል ላይ በብዛት ሰፋ ብሎ የሚገኘው የስምጥ ሸለቆ ክፍል ነው። ከዛ ወደ መሀል ስንሄድ ደግሞ ይሄ የአዋሽ ተፋሰስን አንስቶ ወይም የታችኛውን አዋሽ ክፍል አንስቶ እስከ ሐይቆቹ መጨረሻ ድረስ ወይም እስከ ቀዩ ባህር አካባቢ ድረስ ያለውን ፓርት ሌክስ ሪጅን ብለን እንጠራዋለን። ወይም ብዙ ሐይቆች የሚገኙበት ክፍል ነው። ብዙ ሐይቆችና ተራሮች ያሉበት ክፍል ነው። ላንጋኖ፣ ዝዋይ ምናምን ምናምንላቸው ሐይቆች እዚህ ውስጥ ነው የሚገኙት። ከዛ እሱን ጨርሰን ደግሞ ስትወጡ ደግሞ የመጨረሻው ጨው ባህር ይባላል። ኢትዮጵያን ለቆ የሚመጣበት የመጨረሻው ፓርት ክፍል ደግሞ ጨው ባህር ይባላል። ከዛ በኋላ ከኢትዮጵያ ውጭ ይሄዳል ማለት ነው። እሺ 34 ጥያቄ ኢን ኢትዮጵያ ይለናል። ኢን ኢትዮጵያ ኤንድ ኤልስዌር ዘ ወርልድ ሜታሊክ ሚነራልስ አር አሶሺየትድ ዊዝ ይለናል። ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጪ ባሉ የዓለማችን ክፍሎች ላይ ሜታሊክ ሚነራልስ ወይም ደግሞ ብረት አስተኔዎች፣ የብረት አስተኔ ማዕድናት ወይም የብረት ማዕድናት ከምን ጋር የሚገናኙ ናቸው? ኤ ሌድ ዳውን ሮክስ ይለናል። ሌድ ዳውን ሮክ ማለት ነው ሴዲመንተሪ ሮክ ነው አይደለ? ሴዲመንተሪ ሮክ ዲ ላይ እና ኤ ላይ ያሉትን ታጠፋላችሁ። ሲጀመር ሜታሊክ ሚነራሎች ምንድናቸው? በሆነ አይነት ተፈጥሯዊ ወይ እንትን የሚሉ ናቸው እንጂ በዚህ በኢሮዥን ምናምን አይነት መልኩ ሴዲመንተሪ ነው የሚፈጠሩ አይደሉም። ቢ ሜታሞርፊክ ሮክ ናቸው። የስ ሲ ደግሞ ኢንዲጂነስ ሮክ ናቸው ይለናል። አብዛኞቹ የሜታሊክ ሚነራሎች ምን ውስጥ የሚካተቱ ናቸው? ሜታሞርፊክ ሮኮች ውስጥ የሚካተቱ ናቸው። ሜታሞርፊክ ሮክ ውስጥ የሚካተቱ ናቸው። ሉጥ አለት በግለት በተለያየ አይነት መልኩ ከተለያዩ አለቶች አፈሮች አማካኝነት ምን የሚሉ ተለውጦ የተፈጠሩ ከሴዲሜንተሪ እና ከኢንጂነስ ሮኮች ተለውጠው የተፈጠሩ የአለት አይነቶች ሜታሞርፊክ ሮክ እንላቸዋለን። ብዙ ነን ሜታሊኮችም አሉበት፣ ግን ሜታሊክ ሚነራሎች በአብዛኛው ሜታሞርፊክ ውስጥ እናገኛለን። ላይ ካሉ ጎልድን ማንሳት እንችላለን። 35 ጥቂት ዘ ሜጆር ኤክስተርናል ትሬድ ፓርትነርስ ኦፍ ኢትዮጵያ አር ይለናል። ወይም ደግሞ ዋነኞቹ የኢትዮጵያ የኤክስተርናል ትሬድ ወይም ደግሞ የውጭ ንግድ ከኢትዮጵያ ጋር ከፍተኛ የውጭ ንግድ ትስስር ያላቸው ሀገራት እነማን ናቸው? የኢትዮጵያ ሜጀር ኤክስፖርት መዳረሻው የት ነው? ዩሮፕ ላይ ነው አይደለ? ኢትዮጵያን ስናነሳ ግን ያው ጀስት ኢምፖርትም ኤክስፖርቷንም ስንመለከት በብዛት መዳረሻውን የሚያደርገው የት ነው? ኤሽያን ካውንትሪዎች ላይ ነው። ኤክስፖርቷም ከተመለከትን ብዙ የኤሽያ ሀገራት ጋር ይሄዳል። ብዙ ስላቸው ያው በቁጥር ያናል በዝቶ ሳይሆን ከአውሮፓ አንፃር ለማለት ነው። ኢምፖርቷንም ስንመለከት ደግሞ ለምሳሌ እንደ ነዳጅ ያሉትን ከየት ነው የምታመጣው? ከኤሽያን ሀገራት ነው። ከነዳጅ ውጭም ደግሞ ሌሎች ሪሶርሶችን ከየት ታመጣለች? ከማን ታመጣለች ማለት ነው? ከኤሽያን ሀገራቶች ታመጣለች። የኢትዮጵያ የውጭ ንግድ ግንኙነቷ ከኤሽያን ካውንትሪዎች ጋር ይበልጥ በርከት የሚል ከአውሮፓውያን የተሻለ ማለት ነው። 36 ጥያቄ ስንመጣ which one of the following is a reason for deflections of winds ይለናል። ንፋሶች እንግዲህ ምን ያደርጋሉ? ዲፍሌክት ያደርጋሉ፣ ይንጸባረቃሉ አይደለ? ወይም ደግሞ ንፋሳት በሚኖሩበት ሙቭመንት ላይ ወይም በሚያደርጉት ሙቭመንት ጊዜ ዲፍሌክሽን ይፈጠራል። ይሄ ዲፍሌክሽን ለመፈጠሩ ምክንያቱ ምንድን ነው? ኤ ቫሪዬሽን ኢን ዘ ስፒድስ ኦፍ ሮቴሽን ኦፍ ዘ እርዝ ይለናል። መሬት በምታደርገው ሮቴሽን መሬት የምታደርጋቸው እንቅስቃሴዎች አሉ አይደለ? ሮቴሽን እና ሪቮሉሽን የምንላቸው አሉ። መሬት የምታደርገው ሮቴሽን ያለው ስፒድ እና ዊንዶ ያለው ስፒድ ተመጣጣኝ ስላለው ነው፣ ቫሪዬሽን ስላለው ነው ይለናል። አይደለም። ቢ ቫሪዬሽን ኢን ዘ ዲስትሪቢዩሽንስ ኦፍ ፕሬዠር ይለናል። ከፕሬዠር ጋር ባለው ወይም ደግሞ የፕሬዠር ስርጭት አሁን በወርልድ ላይ 5 ፕሬዠር ቤልቶችን ተምራችኋል አይደለ? እነዚህ 5 ፕሬዠር ቤልቶች የተማራችሁት ምንን ለማሳየት ነው? ዓለም ላይ ያለው የአየር ግፊት ስርጭቱ ወይም ኤር ፕሬዠር ዲስትሪቢዩሽኑ ዘሴም እንዳልሆነ ለማሳየት ነው፣ ወይም ደግሞ ዘሴም እንዳልሆነ ትረዳላችሁ። ስለዚህ የአየር የፕሬዠር ዲስትሪቢዩሽን መኖሩ ለዊንድ ዲፍሌክሽን ምክንያት ነው ይለናል። ነው እንዴ? አይደለም። ሲ ዘ ኮሮሊስ ፎርስ ነው ይለናል። በኮሮሊስ ፎርስ ምክንያት ነው ይለናል። የስ 9ኛ ክፍል ቻፕተር 2 አንብቡ በደንብ እዛ ላይ ያለ አይደለ? ዘ ኮሮሊስ ፎርስ ለዊንድ ዲፍሌክሽን ምክንያት ነው። 37 ጥያቄ ኢን ዘ ትሮፒካል ሬን ፎረስት ኤሪያስ ኦፍ ዘ ወርልድ ዛት ዋት ኮዝድ ዘ ቴምፕሬቸር ቱ ቢ ሃይ ስራውት ዘ ይር ይለናል። ከዚህ ቀደም እንግዲህ በተደጋጋሚ እንዳወራ ነው ትሮፒካል ሬን ፎረስት ሪጅን አካባቢ ላይ ምን ብለናል? ሃይ አማውንት ኦፍ ቴምፕሬቸር ስራውት ዘ ይር ኤንድ ሃይ አማውንት ኦፍ ሬንፎል ስራውት ዘ ይር ብለናል። አመቱን ሙሉ ከፍተኛ የሆነ ዝናብ አለ፣ ከፍተኛ የሆነ ሙቀት አለ ብለናል። ለዚህ አመቱን ሙሉ ለሚመዘገበው ከፍተኛ የሆነ ዝናብና ከፍተኛ የሆነ ሙቀት መንስኤው ምንድን ነው? ምን ይመስላችኋል መንስኤው? ኤ ዘ ሪጅን ኢዝ ቬሪ ኒር ቱ ዘ ሰሃራ ዴዘርት ይለናል። ምክንያቱም ይህ አካባቢ በጣም ሞቃታማ የሆነበት ምክንያት ለሰሃራ በረሃ ቅርብ ብሎ ስለሚገኝ ነው። አዎ ለሰሃራ በረሃ ቅርብ የሆነ አካባቢ ነው፣ ግን ለሙቀቱ ምክንያቱ የሰሃራ በረሃ አይደለም።
ቢ ዘ ኤሪያ ሪሲቭስ ዳይሬክት ሬይስ ኦፍ ዘ ሰን ይለናል። የስ ይህ አካባቢ የፀሐይ ጨረርን የሚያገኘው በዳይሬክት ሬይ ነው ወይም ደግሞ ቀጥታ ወይም ደግሞ ሃያንግል ኦፍ ዘ ሰን ስላለበት ነው ይለናል። አዎ ይህን ነበር የተማራችሁት ኖታችሁም ላይ ያለው። ይህ አካባቢ ወይም ደግሞ ይሄ ትሮፒካል የምንለው ሪጅን ዘ ሆተስት የሆነበት ምክንያት ወይም ሞቃታማ የሆነበት ምክንያት ይህ አካባቢ ሃይ አማውንት ኦፍ ሬይ ኦፍ ዘ ሰን ወይም ደግሞ ከፍተኛ የሆነ የፀሐይ ጨረር ስለሚያገኝ ዳይሬክትሊ ስለሚያገኝ ነው። ዳይሬክት በሆነ መስመር ነው መጥቶ ወደ መሬት የሚያርፈው እዚህ አካባቢ ላይ ያለው የፀሐይ ጨረር ማለት ነው። ከዚህ ከትሮፒካል እየራቀን በሄደን ቁጥር ወይም ደግሞ ላቲቱዱ እየጨመረ በሄደ ቁጥር ግን ላቲቱዱ እየጨመረ በሄደ ቁጥር ግን የፀሐይ ጨረሩ ምን እያለ ዳይሬክትሊ ከመሆን ይልቅ ዲያጎናል እየሆነ ይመጣል። ለዛ ነው ወደ ላይ እየሄድን ስንሄድ ቴምፕሬቸሩ እየቀነሰ የሚመጣው ማለት ነው። እሺ 38ኛ ጥያቄ ላይ እንምጣ። 38ኛ ጥያቄ ላይ እንምጣ። ኤ ሪቨር ዛት ዳዝ ኖት ፍሎ ሬጉላርሊ ቢኮዝ ኦፍ ክላይሜት ፋክተር ኢዝ ተርምድ አስ ይለናል። ወንዞች ሁልጊዜ ምን አይደሉም ሬጉላርሊ ፍሎ አያደርጉም ወይም ደግሞ መደበኛ የሆነ ይዘት መደበኛ የሆነ የፍሰት መጠን የላቸውም። በምን ምክንያት ወስነ በክላይሜት ምክንያት ነው። ክላይሜቱ ምን ስለሚያደርገው ነው? ካችመንት ኤሪያ ይለናል። ካችመንት ኤሪያ ምንድነው? የተፋሰሱ ቦታ ነው ወይም ሲፈስ የሚያልፍበት ቦታ ነው። ኢንተርሚተንት ስለሆነ ይለናል። አይደለም። ሲ ዲስቻርጅ ይለናል። አዎ የውሃ መጠኑ ምን ይላል? ይቀንሳል። የሆነ ታይም ላይ ከፍተኛ የሆነ ሙቀት ይኖራል፣ ዝናብ መጠኑ ይቀንሳል። ሶ የዝናብ መጠኑ ከቀነሰ ይህ ወንዝ ውሃ ሊያገኝ አይችልም። ስለዚህ ውሃ ካላገኘ ደግሞ ምን ሊል አይችልም? ዝናብ ካላገኘ ደግሞ ውሃው ሊጨምር አይችልም። ስለዚህ በዛ ምክንያት የውሃ መጠኑ ይቀንሳል፣ ዲስቻርጅ ይሆናል ማለት ነው። ከዚህ ምሳሌ ደግሞ የዝናብ መጠኑ ሲጨምር ደግሞ እና ሙቀቱ ሲቀንስ ደግሞ ውሃው በከፍተኛ ሁኔታ ሲያገኝ ይህ አካባቢ ወይም ይህ ወንዝ የሚይዘው የውሃ መጠንና የፍሰት መጠኑ ይጨምራል። ሶ ሬጉላሪቲ አይታይበትም። ቢኮዝ ኦፍ ዋት ክላይሜት ፋክተር። ይሄ ክላይሜት ፋክተር ነው የሚያደርገው ዲስቻርጅ ነው የሚያደርገው ማለት ነው። 39ኛ ጥያቄ ዘ ጂኦግራፊካል ዲስትሪቢዩሽን ኦሪጂን ኤንድ ካራክተሪስቲክስ ኦፍ ላንድ ፎርምስ አር ስተዲድ ባይ ይለናል። ላንድ ፎርም ነው የተባለው። አሁን ከጂኦግራፊ ብራንቾች ውስጥ ሂውማን ኤንድ ፊዚካል ጂኦግራፊ የምንላቸው አሉ። ፊዚካል ጂኦግራፊ ስለ መሬት በሙሉ የሚያጠናው ፊዚካል ጂኦግራፊ ስለሆነ ሰው አሁን ፊዚካል ጂኦግራፊ ውስጥ እንቆያለን። ምርጫዎች ውስጥ መለከቷቸው ደግሞ እንዳለ ፊዚካል ጂኦግራፊ ናቸው። ሰዎች ከፊዚካል ጂኦግራፊ ውስጥ ደግሞ ወይም በፊዚካል ጂኦግራፊ ውስጥ ከሚካተቱት የጂኦግራፊ ብራንቾች ውስጥ ስለ መሬት መልክዓ ምድራዊ አቀማመጥ ወይም ይሄ መሬት ላይ የምናየው የላይኛው የመሬት ክፍል ስላለው መልክ ስላፈጣጠሩ ስለ ባህሪያቶቹ ያሉት መልክዓ ምድራዊ አቀማመጦች ደግሞ ያላቸውን ዲስትሪቢዩሽን ወይም ስርጭታቸውን የሚያጠናልን የጂኦግራፊ ክፍል የቱ ነው ይለናል። ባዮጂኦግራፊ አይደለም። ይሄ ስለ ሊቪንግ ቲንግስ ነው። ኦሽኖ ጂኦግራፊ አይደለም። ሲ ጂኦሞርፎሎጂ የስ። ዲ ክላይሜቶሎጂ አይደለም። ክላይሜቶሎጂ ስለ ክላይሜት ነው። ኦሽኖ ጂኦግራፊ ስለ ውሃማ አካላት ስለ ባህርና ስለ ውቅያኖሶች ነው። ባዮጂኦግራፊ ደግሞ ስለ ምንድን ነው? ስለ ህይወት ስላላቸው ስለ ፕላንት ኤንድ አኒማል ነው የሚያጠናው። ሶ ዘ አንሰር ኢዝ ዋት ሲ ጂኦሞርፎሎጂ ይሆናል ማለት ነው። ጂኦሞርፎሎጂ ነው። እሺ 40ኛ ጥያቄ which one is not an extrusive rock ይለናል። ይህ ከሚከተሉት አንዱ ኤክስትሩሲቭ ሮክ አይደለም ይለናል። ሶ ከተሰጡት ምርጫዎች ውስጥ የኤክስትሩሲቭ ኢንጂነስ ሮክ ታይፕ ያልሆነው ኤክስትሩሲቭ ሮክ ታይፕ አለ እንዴ ካላችሁ ደግሞ የአለት አይነቶች ሶስት ናቸው። ኢንጂነስ፣ ሴዲመንተሪ እና ሜታሞርፊክ ሮክ። ከዛም ኢንጂነስ ሮክ ምን የሚባለው ወይም ደግሞ የቅልጠት አለት በእሳተ ገሞራ ፍንዳታ ምክንያት የሚፈጠረው ቅልጠት አለት በሁለት ክፍሎች ይከፈላል፣ ኢንትሩሲቭ እና ኤክስትሩሲቭ ተብሎ። ምክንያቱም እሳተ ገሞራ አንዳንዴ ቅርፊተ መሬትን ቀዶ ሳይወጣ ውስጥ ላይ ይቀዘቅዛል። ውስጥ ላይ ሲቀዘቅዝ ወደ ኋላ ስለሚለወጠው መሬትን ቀዶ ሳይወጣ ውስጥ ላይ የቀዘቀዘው አለት ምን ይባላል? ኢንትሩሲቭ ይባላል። መሬትን ቀዶ ደግሞ እሳተ ገሞራው ከፈነዳ በኋላ የሚቀዘቅዘው ላቫ እና አለት የሚፈጥረው ደግሞ ይሄ የውጭ ቅልጣት አለት እኛ የምናየው ቅልጣት አለት ደግሞ ምን ብለን እንጠራዋለን? ኤክስትሩሲቭ ብለን እንጠራዋለን። ሶ ውጭ ላይ ወጥቶ ማግማ ከፈሰሰ በኋላ የሚፈጠረው የአለት አይነት የኤክስትሩሲቭ ሮክ አባል ያልሆነ የትኛው ነው? ኦብሲዲያን ነው፣ ኤክስትሩሲቭ ነው። ግራናይት አይደለም፣ ይሄ ኢንትሩሲቭ ነው። ፑሚስ እና ባዛልት የኤክስትሩሲቭ ሮክ ታይፖች ናቸው። ሶ ግራናይት ኢዝ ኖት ኤክስትሩሲቭ ኢት ኢዝ ኢንትሩሲቭ። የኢንትሩሲቭ ሮክ ታይፕ ነው ግራናይት የምንለው ማለት ነው። እሺ 41ኛ ጥያቄ ዘ ኮንሴፕትስ ኦፍ ሂውማን ፖፑሌሽን ሪፈርስ ቱ ይለናል። ሂውማን ፖፑሌሽን የምንለው ኮንሴፕት ምንን ዲስክራይብ ያደርግልናል? ይሄ ደግሞ የ9ኛ ክፍል ኦልድ ከርኩለም ጂኦግራፊ ቻፕተር 3 ላይ ብቻ ስለ ሂውማን ፖፑሌሽን ያለው ፓርት ላይ ኖታቸው ላይ አስቀምጬዋለሁ አስታውሳለሁ። እና ሂውማን ፖፑሌሽን የሚለው ኮንሴፕት ምንን ነው የሚያሳየን ይለናል። ፕላንት ኤንድ አኒማልስ ኤንድ ሂውማንስ አለን። ፕላንትን አኒማልንና ሂውማንን ነው ይለናል። አይደለም። ኦል ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ
ህይወት ያላቸውና ህይወት የሌላቸው ነገሮች በሙሉ ይለናል። አይደለም። ሲ ሊቪንግ ቲንግስ ሊቪንግ ኢን ዲፋይናይት ኤሪያ ህይወት ያላቸው ነገሮች በዲፋይናት በሆነ ኤሪያ ወይም ደግሞ የሆነ ዲፋይን በሆነ ግልጽ በሆነ አካባቢ ላይ የሚኖሩ ህይወት ያላቸው ነገሮች ናቸው ይለናል። እሺ ዲ ዘ ነምበር ኦፍ ፒፕልስ ኦንሊ ይለናል። የሰዎች ቁጥር ብቻ ነው ይለናል። አይደለም። ዘ አንሰር ኢዝ ዋት ሲ ነው። ምናልባት ሊቪንግ ቲንግ ካለን እኮ እንስሳትና እጽዋትን የሚያካትታል እንዳትሉኝ። ምክንያቱም እነሱን ዲፋይናይት ኤሪያ ማለት አንችልም፣ ያንን ማለት አንችልም ለእነሱ ከሄድን። እሺ 42ኛ ጥያቄ ድሮውት ሪፈርስ ቱ ይለናል። ድሮውት ሪፈርስ ቱ ወይም ደግሞ ድሮውት የምንለው ድርቅ የምንለው ምንን ያሳየናል? ኤ ሻወር ኦፍ ሬንፎል ፎር 3 ኮንሲኩዌንቲቭ መንዝስ ይለናል። ለ3 ተከታታይ ወራት ከባድ የሆነ ዝናብ መዝነብን ያሳየናል ይለናል። አይደለም። ከባድ ዝናብ ከዘነበ ምን ድርቅ አለ? ቢ ላክ ኦፍ ሬንፎል ፎር ሪዝናብሊ ሎንግ ፔሪድስ ኦፍ ታይም ይለናል። በሆነ አይነት ምክንያት የሆነ አይነት የራሱ የሆነ ፋክተር ኖሮት የሆነ ኮዝ ኖሮት ሪዝናብል በሆነ መንገድ ዝናብ ለረጅም ጊዜ ሳይዘንብ ሲቆይ ነው ይለናል። አዎ አንድ አካባቢ ላይ ዝናብ ለረጅም ጊዜ ሳይዘንብ ሲቆይና ያልዘነበበትም ሪዝናብል የሆነ ፋክተር ካለው ምክንያት ካለው ምን ብለን እንጠራዋለን? ድሮት ብለን እንጠራዋለን። ቢ ሲ ደግሞ ስታርቬሽን ይላል። ይሄ ረሃብ ወይም መራብ መታረዝ ማለት ነው። አይደለም። ፋማይንም አይሆንም። ሶ ዘ አንሰር ኢዝ ቢ። እሺ ወደ 43ኛ ጥያቄ ስንመጣ which region receives small amounts of rainfall at the ends of summer and at the beginnings of autumn ይለናል። የትኛው የዓለማችን ክፍል ነው? ሰመር ማለት ነው። ሰመር ምንድን ነው? በጋ አይደለ? ሶሪ ክረምት፣ ይቅርታ ክረምት። ሶ በክረምት ማብቂያ ላይ እና በኦቶምን ወይም ደግሞ በጸደይ ወቅት መግቢያ ላይ ከፍተኛ የሆነ ዝናብ ሶሪ ይቅርታ ስሞል አማውንትስ ኦፍ ሬንፎል የሚያገኘው የትኛው ክፍል ነው ይለናል። የትኛው ክፍል ነው? ትሮፒካል ሳቫና አይደለም። ቱንድራ ሪጅን እሺ እንያዘው። ኮኒፈረስ ፎረስት ሪጅን ይለናል፣ ወይም ደግሞ የኮኒፈረስ ፎረስት ሪጅን ነው ይለናል። ኦኬ ቱንድራ በዚህ ታይም ላይ ዝናብ የሚያገኝበት ታይም ነው። ኮኒፈረስ ፎረስት ሪጅን የስ ቢኮዝ የዝናብ ወቅቱ አይደለም። ፖላር አይስኬፕ ይለናል። ፖላር አይስኬፕ ምንም እንኳን ያው እነዚህ አካባቢዎች ላይ ያው ከፍተኛ የሆነ ዝናብ አይደለም፣ ግን ከፍተኛ የሆነ ዝናብ ባይኖርም ደግሞ እነዚህ አካባቢዎች ላይ ልክ ይሄ ክረምት የሚወጣባቸው ወቅቶች ላይ ጥቂትም የሚሆን የአካባቢውን አማካኝ ከፍተኛ የሆነ ዝናብ የሚያገኙበት ታይም ነው። ሶ አንሰራችን ሊሆን የሚችለው ማን ነው ማለት ነው? ኮኒፈረስ ፎረስት ሪጅን የምንለው ነው። ቢኮዝ ኢት ኢዝ ፋውንድድ ኢን ዘ ሜዲትራኒያን ክላይሜቲክ ሪጅን፣ በዚህኛው ክላይሜቲክ ሪጅን ውስጥ የሚካተት ክፍል ነው። እሺ 44ኛ ጥያቄ ኮንዘርቬሽን ሜተድስ ኮንሲስቲንግ ኦፍ ኤ ሲሪስ ኦፍ ስቴፕ ከት ሎንግ ኤንድ ዩዝድ ቱ ሬዲዩስ ራን ኦፍ ኤንድ ሶይል ኢሮዥን ኢዝ ይለናል። የአፈር መሸርሸርን ኮንዘርቭ ከምናደርግባቸው ሜተዶች መካከል አንዱ ሲሆን አለን። ምንድን ነው አለን? ስቴፕ ከት ሎንግ ይለናል። ሲሪየስ ኦፍ ስቴፕ ወይም ደግሞ ተከታታይ የሆነ ስቴፕ ባለው መልኩ የሆነ ነገር ከት ለማድረግ ታስቦ በረጅሙ የሚሰራ አንድ እና ደግሞ ዩዝድ ቱ ሬዲዩስ ራን ኦፍ አለን። ራን ኦፍ ማለት መጠረግ ነው፣ በንፋስ ሊሆን ይችላል። ኤንድ ሶይል ኢሮዥን ሶ በውሃ ሽርሸራም ሆነ በንፋስም ሆነ የአፈር መጠረግን የሚከላከልልን ረጅም የሆነ አጥር ሲሪየስ የሆነ ስቴፕ ወይም ደግሞ አጥር ምን ብለን እንጠራዋለን? ኤ ስትሪፕ ካልቲቬሽን የስ። ኮንትር ፕሎይንግ አይደለም። ሲ ቼክ ዳም አይደለም። ዲ ቼራሲንግ ይለናል አይደለም። ሶ ዘ አንሰር ኢዝ ዋት? ስትሪፕ ካልቲቬሽን ስትሪፕ ካልቲቬሽን ብለን እንጠራው ነው። 45ኛ ጥያቄ which one goes to the statements very vast space in which everything is found ይለናል። ከዚህኛው ስቴትመንት ጋር የሚሄደው የትኛው ምርጫ ነው? ሰፊ የሆነ ቦታ ሁሉም ነገር የሚኖርበት ይለናል። ዘ ዩኒቨርስ የስ። በቃ ከዩኒቨርስ በላይ መቼስ ቫስት ስፔስ የምንለው ነገር የለም። ሰፊ ነው፣ እንዲሁም ደግሞ ህይወት ያላቸው ነገሮች የሚኖሩበት ቦታ ነው። ሚልክ ዌይ፣ ሶላር ሲስተም፣ ጋላክሲ ቢኮዝ እነዚህ ነገሮች በሙሉ ምን ውስጥ ይገኛሉ? ዩኒቨርስ ውስጥ ይገኛሉ። እሺ 46ኛ ጥያቄ ሶይልስ ኦፍ አንኢኳል ፕሮፖርሽንስ ኦፍ ክሌይ ኤንድ ሳንድ ኤንድ ሲልክ ለማለት ነው። እሺ በነገራችን ሲልክ ነው ያለው አይደለ? ሲልክ ለማለት ነው። ኢዝ ይለናል። ሸክላማ፣ አሸዋማ እንዲሁም ደግሞ ሲልት ወይንም ደግሞ ይሄ ለም አፈር አንድ ላይ ቀላቅሎ የያዘ የአፈር አይነት የትኛው አፈር አይነት ነው ይለናል። ክሌይ ሶይል፣ ሸክላማ አፈር ይለናል አይደለም። ሎአሚ ሶይል የስ። ይሄም 10ኛ ክፍል ቻፕተር 2 አለ፣ እዛ ቻፕተር 2 ላይ አለላችሁ ስለ ሶይል የሚያወራው ፓርት ላይ። ሳልቲ ሶይል ወይም ጨዋማ አፈር አይደለም። ዲ ሳንዲ ሶይል አይደለም። ዘ አንሰር ኢዝ ዋት? ቢ ሎአሚ ሶይል። ሎአሚ ሶይል የሶስቱ ሚክስቸር ነው ወይም ሶስቱን አንድ ላይ ደባልቆ የያዘ የአፈር አይነት ነው።
47ኛ ጥያቄ ሮክስ ካራክተራይዝድ ባይ ክሪስታል ፎርሜሽንስ አር ይለናል። ካራክተራይዝድ ባይ ክሪስታል ፎርሜሽን ወይም ደግሞ በመደራረብ አንድ ላይ በሴዲመንት በመሆን ወይም ደግሞ ኮምፓክት በመሆን ምሩስም ይሄ በመጣበቅ ማለት ነው። በመጣበቅ የሚፈጠር የአለት አይነት የትኛው ነው ይለናል። ሜታሞርፊክ አይደለም። ፎሲል ፌረስ ይለናል አይደለም። ኢንጂነስ ሮክ አይደለም። ማን ነው? ሴዲመንተሪ ሮኮች ናቸው። ሴዲመንተሪ ሮኮች ናቸው ክሪስታላይዝድ በመሆን ኢመርጅ የሚያደርጉት የአለት አይነቶች ሴዲመንተሪ ሮኮች ናቸው። 48 ጥያቄ ሁዝ አክቲቪቲ ኮዝድ ራፒድ ቼንጅስ ኦን ኢንቫይሮንመንት ይለናል። የትኛው እንቅስቃሴ ነው በአካባቢ ላይ ፈጣን የሆነ ለውጥን የሚያመጣው? ኤ ኢቨንትስ ሰች አስ ፎርሜሽንስ ኦፍ እርዝኩዌክስ ይለናል። የመሬት መንቀጥቀጥ አይነት ፎርሶች ይለናል። እሻው ቢ ነን ሂውማን አክቲቪቲ ሰች አስ ሄቪ ሻወር ኦፍ ሬንፎል ይለናል። ሰው ሰራሽ ያልሆኑ ክስተቶች ልክ እንደ ከባድ የሆነ ዝናብ ይለናል። እሺ ሲ ሂውማን አክቲቪቲ ሰች አስ ፋርሚንግ ኤንድ ማይኒንግ ይለናል። ከሰው ልጅ ድርጊቶች ውስጥ ግብርናና የማዕድን ማውጣት ስራ ይለናል። አይደለም። ዲ ናቹራል ኢቨንትስ ሰች አስ ቮልካኒክ ኢረፕሽንስ ይለናል። አይ ቲንክ ዲ ቢኮዝ ተመልከቱ እርዝኩዌክ ይለናል። እርዝኩዌክ አለ። ይሄ ራፒድ ቼንጅ አያመጣም ወይም ደግሞ ፈጣን የሆነ ለውጥና እዚህ ግባ የምትሉት ለውጥ አያመጣም። ምናልባት በመሬት ላይ የሚገኙ ማቴሪያሎች ሊጎዱ ሊወድሙ ይችላሉ። የተለያዩ ኪሳራዎች ወይም ደግሞ ሎስስ ኦፍ ላይፍ ኤንድ ማቴሪያል ሊፈጠር ይችላል። ነገር ግን በኢንቫይሮንመንት ላይ ወይም በአካባቢ ላይ በግራውንዱ ላይ ለውጥ የሚያመጣው በቃ መላው ኢንቫይሮንመንትን ቼንጅ ከደረቁ መሬት አንስቶ እስከ ውሃማ አካላት ከውሃማ አካላት እስከ አየር ድረስ በአንድ ጊዜ ሁሉ ነው ሊለዋውጥ የሚችለው ኢፌክት የትኛው ነው? ወይም ደግሞ ኮዝ የትኛው ነው? አክቲቪቲ የትኛው ነው? ቮልካኒክ ኢረፕሽን ነው። እሳተ ገሞራ ፈነዳ ማለት በአንድ ጊዜ ሜዳ የነበረው መሬት ተራራ ሊፈጥር ይችላል። ዲፕሬሽን ይፈጠራል፣ ሌክ ይፈጠራል፣ ማውንቴን ይፈጠራል፣ አየሩ ይበከላል፣ ክላይሜት ቼንጅ ይፈጠራል። ተግባባን አይደለ? ውሃማ አካላትም እንደዚሁ ሌላ አይነት ቼንጅ ሊፈጠርባቸው ይችላል። ሶ ማን ይሆናል? ማን ነው? ቮልካኒክ ኢረፕሽን ይሆናል። 49 ጥያቄ which one of the following soil type is the results of soil movement due to river erosion ይለናል። በወንዞች እንቅስቃሴ ምክንያት የሚፈጠረው የሶይል ሙቭመንት በሚፈጠረው ሶይል ሙቭመንት ምክንያት ወይም ደግሞ በሚፈጠረው የአፈር እንቅስቃሴ አማካኝነት የተፈጠረ የአፈር አይነት የትኛው ነው ይለናል። አሁን ወንዞች በሚንቀሳቀሱበት ጊዜ ሙቭ በሚያደርጉበት ጊዜ አፈሮችን ይዘው ከአንድ ቦታ ሌላ ቦታ ይዘው ሙቭ ይሆናሉ አይደለ? ሶ በዚህ በወንዞች እንቅስቃሴ ምክንያት የሚፈጠር የአፈር አይነት የትኛው ነው? ኤ ቨርቲሶልስ ነው ይለናል። አይደለም። ቢ አሉቪያል ሶይልስ የስ። ሲ ኒቶሶልስ አይደለም። ዲ ካምቢሶልስ ይለናል። አይደለም። አሉቪያል ሶይል በሪቨር አክሽን ወይም ደግሞ በሪቨሮች ሙቭመንት ወይም በወንዞች ሙቭመንት አማካኝነት የሚፈጠሩ የአፈር አይነቶች ናቸው። ኩዌሽን ነምበር 15 an important climatic feature of the temperate zone is that it has a frequent weather changes such changes is due to ይለናል። አሁን ቴምፕሬት ዞን ስትመለከቱ ትሮፒካል ጀመራችሁ፣ ቴምፕሬት አላችሁ፣ ከዛ ፍሪጅር ዞን አላችሁ። ሶ ቴምፕሬት ዞን ላይ ስትመጡ ምን አለ? ወቅቶች ይፈራረቃሉ አይደለ? አራት ወቅቶች ይፈራረቁበታል ይህ ቴምፕሬት ዞን። ይሄ የወቅቶች መፈራረቅ ከየት የመጣ ነው ይለናል። ከየት የመጣ ነው? ኤ the big difference in the lengths of day between summer and winter ይለናል። በክረምትና በበጋ ወቅት ያለው የቀናቶች የርዝማኔ ልዩነት ነው ይሄንን ያመጣው ይለናል። አይደለም። ቢ proximity of the center of the continent to the oceans ይለናል። ኮንቲነንቶች ከኦሽኖች አንጻር ያሉበት ሴንተር ወይም ደግሞ ሴንተርድ ሆነው በኦሽኖች መካከል ላይ መገኘታቸው ይሄን ያመጣው ችግሩን ወይም ደግሞ ወቅቶች እንዲፈራረቁ ያደረገው ይሄንን ነው ይለናል። አይደለም። ሲ ዳይቨርጀንሲ ኦፍ ትሮፒካል ኤንድ ፖላር ኤር ማሰስ ይለናል። ምክንያቱም ቴምፕሬት ዞን በሁለቱ መካከል ስለሚገኝ በፖላር እና በትሮፒካል መካከል ስለሚገኝ የሁለቱ አየር ስለሚጋጭበት ነው ይለናል። ነው እንዴ? አይደለም። ዲ ዘ ሃይ አንግል ኦፍ ዘ ሰን ኮዚንግ ቴንስ ቴምፕሬቸር ይለናል። እዚህ አካባቢ ላይ የሃይ አንግል ኦፍ ዘ ሰን ወይም ደግሞ አንግል ኦፍ ዘ ሰን ወይም ደግሞ ለፀሐይ ያለው አንግል ከፍተኛ ነው። ሶ በዚህ ምክንያት የሚፈጠር ቴንስ ቴምፕሬቸር ነው ወቅቶች እንዲፈራረቅ ያደረገው ይለናል። ኖ ሶ ዘ አንሰር ኢዝ ዋት? ሲ። ይህ አካባቢ ለትሮፒካልም ለፍሪጅር ዞኑ መካከል ሊሆን የሚገኝ አካባቢ ነውና ሶ ከዛም የሚመጣው አየር ከዚህም ከትሮፒካል አካባቢ የሚመጣው የአየር ኢንፍሉዌንስ አለ። ሶ በእነዚህ አየር ኢንፍሉዌንሶች ምክንያት የሁለቱንም አካባቢዎች አየር ካራክተራይዝድ ያደርጋል፣ ፕራክቲስ ያደርጋል። ሶ በዚህም ምክንያት ምን ይሆናል ማለት ነው? የወቅቶች መፈራረቅ ይፈጠርበታል። እሺ ለዛሬ የነበረን ቆይታ እንግዲህ እዚህ ጋር እናብቃውና ከ51ኛ ጥያቄ ጀምሮ ነው እስከ 75 ደግሞ በቀጣይ ክፍል ተገናኝተን እናያለን።
እስከ 100 ከዘጋም በኋላ ከአራት ፓርት በኋላ ደግሞ እንደ አዲስ ደግሞ ከ11 እና ከ12 የወጡ ጥያቄዎችን እናያለን። ጂኦግራፊ ብቻ ማለት ነው። ሂስትሪ ባለበት በአልፋቶሪያል በኩል እየቀጠለ ነው። አልፋቶሪያልን ከልብ ከልብ እናመሰግናለን። ወንዴ ቲቶሪያል ይለያል እንላለን። ለሁላችሁም መልካም ንባብ፣ መልካም ጥናት፣ መልካም ጊዜ